ጨረቃ ፋሚሊዎች ይለያሉ ትንል እንደው አይደለም። ዛሬ በጣም ልዩ የሆነ በጣም ደስ የሚል ቪዲዮ ነው ይዘው የመጡት። ሀይሚዬ አባቷንና ቡራ ደግሞ እናቱን አንድ ላይ አስተዋውቋቸዋል። ይህን ሰሞን ያው የቤተሰብ ትውውቅ ነው። ታስታውስ እንደ ደግሞ ትናንትና ሀይሚ እናቷን አስተዋውቋል ተቡርኬ ጋር። ማሻላ በጣም ደስ የሚል ፋሚሊ፣ በጣም በቃ እንጃ የሆነ የሚያስቀና ፋሚሊዎች ናቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ወደ ሀሊማ አይናፋራ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። የሀሊማን ዩቲዩብ ቻናል ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዲሁም ኮሜንት እያደረጋችሁ እንድታበረታቱ በአክብሮት እጠይቃለሁ። እንዲሁም ላይክ እና ሼር አድርጋችሁ ለምታበረታቱ በጣም አመሰግናለሁ። ዛሬ የመጣሁት ያው በጨረቃዎቹ ነው። በሀይሚዬ እና በቡራ በቃ ይለያሉ እነዚህ ልጆች የምር በቃ እንደ እድሜያቸው አይደሉም። ይቅርታ እንደ እድሜያቸው አይደሉም። በቃ ተርሚያቸው በላይ የመነጥቃ ያላቸው ጭንቅላት ሳይኖ አላቅም እንዴት እንደሆነ ማሻላ ብያለሁ። መሸል እና የዛሬው ቪዲዮ ጋሽዬና ሙሽዬን አስተዋውቋቸዋል። በቃ ብስሚላ በጣም ወደ ስሜት ያስቀናሉ ማለት ነው። ማለት እኔ አንድ ነገር ከዚህ የተማርኩት ይሄ ልጅን ማሳደግ ነፃ አድርጋቸው በነፃነት ማሳደግ ምን ያክል ወላጅ ተወላጃቸው ጋር ምን ያክል ቅርርብነት እንዳላቸው ነው የተረዳሁት። ይሄ እንዴት ነው በቃ አስባችሁታል? አሁን ባላችሁበት ጓደኛችሁን ለእናታችሁ ወይንም ጓደኛችሁን ወይ የፍቅር ጓደኛችሁን አንጥታችሁ ለአባታችሁ የምታስተዋወቁ ስንቶቻችን አለን? ያ ነፃነት ግን ሀይሚን ቤት ቡርኬን ቤት አለ። በጣም ነው የሚያምኑባቸው። በጣም ነው በቃ ከቤተሰቦቻቸው ጋር ያላቸው ኮንታክት በጣም ነው ደስ የሚለኝ። ይሄ ነፃነት ያለው ቤት እና ጋሽዬ ደግሞ በጣም ፍልቅልቅ ያለ አባት ነው። ሙሽዬም እንደዛው ነው። ማሻላ ተዋወቁ እና ጋሽዬ ግን ሙሽዬን አሽኮረምሟት ማለት ነው። በጣም ያሽኮረምሟት። በጣም ነው የምታምረው ቆንጆ ነሽ ምናምን እያልና ሙሽዬ ደግሞ አይናፋር ናት። እንዲሁ ቡርኬን ወልደሽ እንዴት አይናፋር እንደሆንሽ አላውቅምና ቤተሰቦቻችንን ፈጣሪ ረዥም እድሜ አላህ ረዥም እድሜ ይስጥልን። የምሬን ነው። ቤተሰብ ያላቸው አባት መከታ ነው። እናት ደግሞ የቤታችን ድምቀት፣ የመኖራችን ትርጉም፣ አለይታ የምትሰበስበን ናትና የምር መታደል ነው። እናትም አባትም ያላችሁ ሰዎች በጣም ታድላችኋል። አባቶቻችሁ መከታዎቻችሁ ናቸው። እናት ደግሞ በቃ ከምንም በላይ ናትና ዛሬ ሙሽዬ እና ጋሽዬ ስለተዋወቁ በጣም ደስ ይላል። በቃ እኔ ግን ተነሱ የተማርኩት ምን ያክል ቤታቸው ውስጥ ግልጠኝነት ቢኖር ነው። ምን ያክል መከባበር፣ አለመደባበቅ አስባችኋታል? እንግዲህ ብሩኬና ሀይሜ ባይገልጡትም ፍቅረኛሞች ናቸው። በቃ ቤተሰቦቻቸውም እንደዛ ነው የሚያስብ። እንደውም ትናንትና የሀይሚን እናት አይታችሁ እንደሆነ ለቡርኬ ስትለው ቀጣይ የምንጠብቀው ብዙ ነገር አለ ብላ ጠንቅቅ አስቶት ያኔ ኮትኮት አድርጋቸዋለች። እና እኛ ቤት ውስጥ ልጆቼን በነፃነት ነው ያሳደግኳቸው። ግልጽ ሆነው እንዲያድጉ መቆንጠጥ ባለብኝ ሰዓት እየቆነጠጥ ግን የበለጠ ጥብቅ አድርጌ አይደለም ያሳደግኳቸው እኔ እንዳደግኩት አይደለም ብላለች። አይኑ አሁን ያለንበት ዘመን በጣም ሁሉም ነገር ምሳሌ አሁን ቤተሰቦቻችን ከዚህ ተመለሽ ቆንጥጠው መተውን የምንሄድ ሰዎች የምንቆም ሰዎች አይደለንም። ማለት ይሄ ያደግንበት አሁን ያለንበት ዘመን እንደዛ የማያደርገን ስለሆነ ግን ቢሆንም ግን ይሄ ልጅን ደግሞ መማታትም መምታትም በቃ ከዚህ ተመለስ ምናምን ይመከራል እንጂ እንዲመለስ ያክል የሚመለስ አይደለም። ግን ነፃነት ግን ምን ያክል ዋጋ እንዳለው ከቤተሰብ ጋር ምን ያክል ጓደኝነትን ጥብቅ እንደሚያደርግ ለምሳሌ ሀይሚ ምንም ነገር ቢፈጠር ሄዳ ለቤተሰቦቿ የምትነግርበት ላይ ናት። ማታፍር እንዲህ ይሉኛል እኮ እንዲህ ብሉኝስ፣ እንዲህ ቢቆጡኝስ፣ እንዲህ ቢያደርጉኝስ ምክንያቱም ነፃነት አድርገው ነው ያሳድጓት። ማድረግ የሌለባትን እንደዚህ አታድርጊ ማለት እያየናቸው ነው። ያ ስለሆነ ነው ዛሬ ቤተሰቦቻቸውን አንድ ላይ ለማስተዋወቅ አብረዋቸው እንዲሰሩ አብረዋቸው ፍራንክ እንዲያደርጉ ምናምን የፈቀዱልን። ምን ያክል ነፃነት ለልጆች ነፃ አድርገን ትናሳድጋቸው፣ መከልከል ያለብን እየከለከል ትናሳድጋቸው። ምን ያክል ትያድጉ ደግሞ እኛኑ ራሳችንን መተው ይክሱናል ማለት ነው። አይ ግልጽ አሁን አብዛኛው ወላጅ ልጁ ለምንድን ነው የሚበላሹ ለምንድን ነው
ሱሰኛ የሚሆነው? ለምንድን ነው ተማቺ ተቆጭ የሚሆነው? ጥቅቅ አድርጋ ያሳድጉታል። መጨረሻ ላይ በቃ ይሁን ደግሞ ህፃን ልጅ በልጅነት ላይ ደግሞ ድንጋይ ላይ የተጻፈ አይነት ጽሁፍ ነው ይባላል። ልጅ በቃ በሆነ ነገር ኖ ታልሽው ሁሌም ያ ኖ ትለኛለች ነው የሚለው። በቃ በፍጹም መቶ አይነገር። ነፃ የሆነ አባትና እናት ግን ያሳደገው ልጅ ሁሉንም መቶ ለቤተሰቦቹ እንደሚናገረው አልጠራጠርም። ምን ያክል በነፃነት እንዳሳደጓቸው ምን ያክል እነሱም ደግሞ በእነሱ እንደሚተማመኑ አስመችኋታል። ሀይሚ በጣም ትንሽ ሆና ነው ወደ አዲስ አበባ ሄደችው። በዛ እድሜዋ ጀስት ለቀዋታል። ብቻዋን ነው እየኖረች ያለችው። በቃ ህይወት እንድትጋፈጠው የምርም ሞራጌ በስራ አይታማም የሚባለው የምር በቃ ባየኋቸው እነሱን በማይበት በቪዲዮ ልክ በቃ ምን ያክል ያላቸው ለስኬት ለትልቅ ነገር በቃ ይሄ ተስሩ በቃ እንትን ተምረው ይሄ ስራ ምናምን ተምረው ለማደግ ምን ያክል እንትን ስላለ እና በጣም ነው ደስ የሚሉት። ሙሽዬ ደግሞ ተሽኮርምማለች። ጋሽዬ እንትታይ እኔ በጣም ነው የምታሳዝነኝ። በነገራችን የቡርኬን እናት በጣም ነው የምወዳት። በቃ ይሄ ታሪኳም በጣም ያሳዝናል። 4 ልጆችን ነው አላባት ያሳደገችው ምናምን ትሉ በጣም ደስ የምትል በቃ ፈገግታ ተፊቷ የማይጠፋ እናት ናት። ሁሉም የሀይሚን ቤተሰቦች አላ ፈጣሪ ቤተሰቦቻቸውን ረጅም እድሜ ይስጥላችሁ። በእንደዚህ ያለ ቪዲዮ በቃ ባይዘወይ እኔ ሶሻል ሚዲያ ላይ አሁን ላይ ዩቱብን ሀይሚና ቡርኬ እንደዚህ ሁሉም ቤት አንኳኩተው መግባት የቻሉት በራሳቸው አይዲያ ነው የሚመጡት። እያንዳንዱ ፍራንካቸውን ብታዩት እያንዳንዱ ፍራንካቸው ውስጥ የሆነ ትምህርት አለው። አትጠራጠሩ። በደንብ አድርጋችሁ ታዳመጣችሁት፣ በደንብ አድርጋችሁ ታያችሁት። ተድራማው፣ ተጨዋታው፣ ተሳቁ፣ ተፌኩ ለጥቆ ግን መካከሉ ላይ የሆነ የሚጥሉት ትምህርት አለ። እያንዳንዷ ቪዲዮቸው ማለት ነው። እያንዳንዳ የሆነ የምታምራችሁበት የምትወስዱበት አለ። በቃ ልጆች ናቸው ብላችሁ ታልናቃችኋቸው፣ ግን በየቪዲዮ በሚያደርጓቸው በሚሰሯቸው ፍራንኮች ውስጥ ቪዲዮዎች ውስጥ የአንዳንዱ ውስጥ የሆነ የሚማሩበት ትምህርት አለ። በቃ የምንወስዳቸው ትምህርቶች አሉና በጣም ደስ የሚሉ ልጆች። በቃ ይሄ በሰውዬ ተጣላን ምን አልንብን እሱ ያዘብኝ ምናምን ተጭምልቅልቅ ውስጥ የወጡ በቃ ይሄ ስርዓት ይዘው ትምህርት ያለው የሆነ ነገ ልጆች ከፍተው ቢያዩት የማይታፈርበት አይነት ቪዲዮ የሚያስተላልፉ ወጣቶች ናቸው። እና በጣም ደስ የሚሉ ማለት በቃ ማንኛውም ሰው መጥቶ ቢያየው ትምህርት የሚሆን ስራ መስራት እንዴት እንዳለብን የሚያሳይ ቪዲዮ ነው የሚሰሩት። እያንዳንዱ ቪዲዮዋቸው ነው ያያችኋቸው ነው። ግማሾቹ አገባህብኝ ምናምን በጣም ጨምለቅለቅ ያለ ነገር ነው የሚሰሩት የሚያስተላልፉት። እነሱ ግን ሚዲያን በአግባቡ በቃ የያዙት እያስተላለፉት ያሉት እንትኖች ናቸውና ልጆች ናቸው። ማሻአላ ደስ ይላል። በተረፈ ይሄ ነው የዛሬው ሀሳቤ። የሀሊማን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። ለነበረን ቆይታ በጣም አመሰግናለሁ። ሰላም አለይኩም።